ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ የፍሬሽማን ማቴማቲክስ ኤክሰርሳይዝ 2.4 ያው ኦልሞስት የቻፕተር 2 ማጠቃለያ ነው። ጥያቄ 6፣ 7 እና 8ን አብረን እንሰራለን ማለት ነው። እንግዲህ እነዚህ ጥያቄዎች በጣም አሪፍ ጥያቄዎች ናቸው። ኦልሞስት ከ2% ከ3 ከ4 ፕሮባብሊ እንደየግቢ ሁኔታ ከ5 ራሱ ሊያመጧቸው ይችላሉ። የመጀመሪያው ጥያቄ እንግዲህ 6ኛ ጥያቄ ነው። ምን ይላል? ፋይንድ ዘ ስኩዌር። በደንብ መከታተል አለባችሁ። ሩት ኦፍ ይልና ዜድ which is equal to 9i ነው የሚለን። የዜድ which is equal to the complex number z which is equal to 9i ኮምፕሌክስ ምኑን ፈልጉ ነው የተባለው? ስኩዌር ሩቱን ፈልጉ ነው የተባለው። ስለዚህ ይሄንን ለመስራት ምንድነው የምናደርገው? ሶሉሽን እንግዲህ ዜድ which is equal to ምን ተሰጥቶናል? 9i ተሰጥቶናል። ስለዚህ መጀመሪያ መፈለግ ያለብን ምኖች አሉ። አንደኛ ራዲየስ ኦፍ ዚስ የዚህን ኮምፕሌክስ ነምበር ራዲየሱን መፈለግ አለብን። ዛት ሚንስ አር ያ ማለት ሞጁሎስን ወይም ደግሞ ኖርሙን እንደማለት ነው። r square which is equal to we remember that r square which is equal to x square plus ምንድነው y square ነው። ነገር ግን ይሄ z ይሄኛው z እዚህ ጋር z complex number z is expressed as 0 plus what 9i that means the value of x is 0 and the value of y is 9 so r which is equal to r ላርገውና under square root of x square plus y square ስለሚሆን 0 square plus 9 square ታደርጉና which is equal to ስንት ይመጣል? 9 square means 9 ይመጣል። so r ስንት መጣች? 9። ኦኬ ስለዚህ አንድ ጊቨን ፓራሜትር 9 r which is equal to 9 አገኘው ማለት። እሺ ዛዘር ፓራሜትር ደግሞ አሁን ስኩዌር ሩቱን ለመፈለግ ነው ሁሉ ስቴፕ የምንሄደው። ዛዘር ፓራሜትር ደግሞ ቴታ we remember that theta which is equal to tan inverse of what? y over yes x. yes so here tan inverse of ታረጉና tan inverse of what's the value of y? 9 divided by what's the value of x? 0 እንዲህ በሚሆን ሰዓት ምንድነው 9 መጣ ማለት እንዲህ ማለት ነው። ባጭሩ ኤክስ ዋይ ኮኦርዲኔት ፕሌን ላይ እንዲህ ሄዳችሁ ከዛ የኤክስ 0 የሆነበት የዋይ ደግሞ የሆነ አርቢትራሪ ነምበር 9 የሆነበት ማለት ነው። ስለዚህ ይሄ ዲግሪ ስንት ነው? ባጭሩ ቴታ ስንት ቢሆን ነው እዚህ ላይ የምናገኘው? ሁሌም የኤክስ 0 ሆኖ የዋይ ማንኛውም ቁጥር ለምሳሌ 9 ሊሆን ይችላል፣ 3 ሊሆን ይችላል፣ 2 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 የፈለጋችሁት ቁጥር የምታገኙት እዚህ ጋር ስንት ከሆነ ነው? ፓይ ኦቨር 2 ወይም ደግሞ 90 ዲግሪ ሲሆን ነው ማለት ነው። ስለዚህ ቴታ ስንት ሆናለች? ፓይ ኦቨር 2። በደንብ ተከታተሉ። እሺ እንግዲህ ቪዲዮ ማየት የጀመራችሁ ልጆች ስቴፕ ባይ ስቴፕ እየጻፋችሁ ተከታተሉ። እኔ እያሯሯጡ ዝም ብዬ ቪዲዮን ለመጨረስ አይደለም፣ በደንብ ተረድታችሁት ጥያቄ እንድትሰሩ ነው እንጂ ከዛ ውጭ ምንም እንትን አንደርስታንድ ላታረጉ ዝም ብዬ አሯሩ መጨረስ አልፈልግም። ስለዚህ ቴታ ስንት ነች? አሁን እዚህ ጋር ለመስራት በኋላ እንዲመችን ቴታ ሆኖ ፓይ ኦቨር 2 አገኘው ማለት ነው። በጣም አሪፍ። እንደገና we remember that አሁን ck which is equal to ምን r yes r raised to the power of 1 over n ቴይለርስ ፎርሙላ ማለት ነው። እሺ is the power of pi the complex number I the whole bracket ታደርጉና ቴታ over n plus yes 2 pi k over what n። እሺ እዚህ ጋር the whole bracket ዝጉት፣ እንደዚህ አድርጉት። ነገር ግን we remember that አሁን ck ከማግኘታችን በፊት ስኩዌር ስለሆነ ስኩዌር ሩቱን ፈልጉ ስለሆነ የተባልነው n ስንት ነች? 2 ነች። so the value of k is from k which is equal to 0 out to n minus 1 so የk ቫልዩስ ከስንት እስከ ስንት ይሆናል? k 0 እና 1 ነው ቫልዩዋችን ማለት ነው። ኦኬ ck which is equal to r the power of 1 over n ከዛ ይሄ ያለ ከዛ በኋላ ዳይሬክት ሳብስቲቱት ላር r means 9 right 9 the power of what's the value of n 1 over n is 2 right 2 ምክንያቱም ስኩዌር ፈልጉ ስለተባለ ማለት ነው። እሺ ከዛ is the power of I in bracket what's the value of theta? pi over 2 but the value of n is 2 plus yes 2 pi k is unknown ማለት ኬን አናስገባ ምክንያቱም ጀነራል ኢኩዌሽን ልናወጣለት ነው። ከዛ ሲካፈል what's the value of n is 2 yes ከዛ አሁን ብራኬቱን እንደዚህ አድርጉት። ይሄ ብራኬት በትልቁ እንደዚህ መቀመጥ አለበት። now 9 the power of 1 over 2 means the square root of 9 ነው 3 ማለት ነው። ከዛ in bracket is the power of pi over 2 over 2 means what? ያው እንግዲህ እናንተ የዩኒቨርሲቲ ተማሪዎች ስለሆናችሁ pi over 2 the whole over 2 means pi over 4 ማለት ነው plus 2 divided by 2 what 1 then pi k ቀረ ማለት ነው። ስለዚህ ይሄ ck the general equation of what the ኢሎሪስ ፎርሙላ ተጠቅሜ ck ማለት እያንዳንዷ ኢንዲቪጁዋል ስኩዌር ሩቷን ማውጣት ቫልዩ ማለት ነው። ck which is equal to 3 in bracket is the power of what I in bracket pi over 4 plus pi k መጣ ማለት ነው። ኦኬ now አሁን if ትላላችሁ if c which is equal to sorry k ነው የምትሉት c ሳይሆን k እኮ ነው 0 ሲሆን what about c ስንት ሆናል? ck ትሆናል። ck 0 ይሆናል ማለት c 0 ይሆናል። እዚህ ጋር c ወይም c ኖት በሉ c ኖት which is equal to አሁን ከk በቦታ ላይ ከዚህ k ላይ 0 ወስዶ ማስገባት ማለት ነው። አሁን እናደርጋለን 3 in bracket is the power of I into pi over 4 plus
ፓይ ይቅርታ ተገንኳችሁ ፓይ ታይምስ 0 ስናደርገው እዚህ ጋር ሲባዛ በዚህ መልቲፕላይድ ባይ 0 ስታደርጉት ይሄ ምንም 0 ስለሚሆን እንተውና ምን ብቻ ይቀረናል? ፓይ ኦቨር 4 ብቻ ይቀረናል ማለት ነው። እሺ ፓይ ኦቨር 4 ከላይ ነው። ከዛ ይሄኛው ቅንፍ ደግሞ እንደዚህ በትልቁ አለ ማለት ነው። ሶ ናው ሲ ኖት which is equal to 3 is the power of I times pi over 4 is pi over 4 times I ይሆናል ማለት ነው። እሺ ከዛ we know that አሁን እንዲህ ማድረግ ከዛ ይሄ ደግሞ አሁን በፖላር ኮኦርዲኔት ፎርም ደግሞ እንገልጸዋለን ማለት in terms of cos theta and sin theta ራዲየሱን ስንገልጸው ማለት ነው። ስለዚህ c ኖት which is equal to 3 in bracket ራዲየስ r ማለት ነው። ከዛ in bracket እሺ cos of yes pi over 4 ከዛ ፕላስ እንዴት አድርጉታላችሁ ፕላስ አይ ሳይን የስ ምን እቺኛዋ ፓይ ኦቨር 4 ቴታ ስለሆነች ያው ፓይ ኦቨር 4 ይሆናል። ያ ማለት ፓይ ኦቨር 4 ሚንስ 45 ዲግሪ ማለት ነው። ምክንያቱም ይሄኛውን ለመቀየር ታስታውሳላችሁ ፓይ ኦቨር 4 ታይምስ 180 ዲግሪ ኦቨር ፓይ ሳደርግ ይሄ ነገር ስንት ይመጣል? 45 ዲግሪ ወይ ሪሜምበር ዛት ዘ ቫልዩ ኦፍ 45 ዲግሪ ኢዝ ሩት 2 ኦቨር 2 ማለት ነው። ከዛ አሁን ምን ታደርጋላችሁ? እየጨረስን ነው። የመጀመሪያውን ሩት ልንሰራ ነው። 3 ኢን ብራኬት ሩት 2 ኦቨር 2 ኮዙና ሳይኑ ለ45 ዲግሪ እኩል ነው። ሩት 2 ኦቨር 2 ፕላስ እሺ አይ ታይምስ ሩት 2 ኦቨር 2 እዚህ ጋር ተገንኳችሁ ላይ እሺ በጣም እንትን ወደ ውስጥ ከወሰድኩት እዚህ ጋር ብቻ ለስራው ችግር የለውም። እሺ ምክንያቱም ይሄኛውን ሰርተን ስለሄድን ምንም ችግር የለውም። እዚህ ጋር ብንሰራው በደንብ ኮምፒውተር ያደርጋችሁ። እሺ በጣም አሪፍ። ስለዚህ አሁን ምን እናደርጋለን? ይቅርታ ከሲ ኖት which is equal to 3 in bracket we remember that cos pi over 4 ስንት ነው ብያለሁ? ሩት 2 ኦቨር 2 ማለት ነው። ሲደመር አሁንም ሳይኑ እኩል ስለሆነ አይ ታይምስ ሩት 2 ኦቨር 2 ይሆናል ማለት ነው። ሶ ይሄ ማለት ደግሞ ምን ይሆናል? 3 ታይምስ ሩት 2 ኦቨር 2 3 ታይምስ ሩት 2 ኦቨር 2 ፕላስ አሁንም 3 ሩት 2 ኦቨር 2 ታይምስ ዘ ኢማጂነሪ ነምበር አይ ታደርጋላችሁ ማለት አንደኛው ሶሉሽን ይሄ ነው። ዘ አዘር ሶሉሽን ደግሞ ኢፍ ትሉና ኢፍ k which is equal to አንድ ሲሆን ደግሞ ናው c1 which is equal to ቀጥታ የምንጠቀማት ፎርሙላ ይችኛዋ ነች። ይችኛዋ እዚህ ጋር ያመጣናትን ፎርሙላ ብቻ ወስዶ ማስገባት ነው። ስለዚህ ck c1 ሳደርገው ራዲየሱ ምንም ጥያቄ የለውም 3 ነው። ከዛ ኢን ብራኬት is the power of i pi over 4 as it is ነው ኮንስታንት ስለሆነ የምትወስዱት ሲደመር አሁን የሚቀየር የማን ቫልዩ ብቻ ነው pi ታይምስ k አንድ ስትሆን pi ታይምስ 1 ይሆናል ማለት ዘን pi ታይምስ 1 ይሆናል ማለት እሺ ከዛ ይሄኛው ብራኬት ለዚህኛው ነው። ከዛ እዚህ ጋር ደግሞ ለራዲየሱ ምን አባዛበት ደግሞ የራሱን የቻለ ፎርሙላ እንትን ብራኬት አለ። ሶ ናው እዚህ ጋር 3 እና እዚህ ሲወሰዱ 3 ኢን ብራኬት ኢ ዘ ፓወር ኦፍ ምን ይሆናል አይ ኢንቱ ፓይ ኦቨር 4 ራይት ዘን ፕላስ ፓይ። አሁን ሁለቱን አንድ ላይ እንደምር ፓይ ኦቨር 4 ፕላስ ፓይ ማለት ከየት ልደምረው? ወይም እዚህ ቀላል ፓይ እሺ እዚህ ልደምር እሺ ወይ ደግሞ አጠፋዋለሁ ችግር የለውም። ፓይ ኦቨር 4 ፕላስ ፓይ ማለት ኦቨር 1 ላርግና ስለዚህ የአራት እና የአንድን ኮመን አራትን ውሰዱ። ከዛ 4 ዲቫይድድ ባይ 4 አንድ ነው። 1 ሲባዛ በፓይ ፓይ እሺ ፕላስ 4 ዲቫይድድ ባይ 1 4 ታይምስ ፓይ ኢዝ 4 ፓይ። ስለዚህ ሁለቱን ስንደምር ስንት መጣ? 5 ፓይ ኦቨር 4 ሚል አገኘን ማለት ነው። ኦኬ ስለዚህ አሁን እዚህ ጋር 5 ፓይ ኦቨር 4 ስላገኘን ቀጥታ ምን እናደርጋለን? which is equal to ይሄ ማለት c1 ማለት ነው። c1 which is equal to 3 in bracket is the power of what I in bracket 5 ፓይ ኦቨር 4። ስለዚህ መጀመሪያ ሲኖትን እንደፈለግነው መልኩ ምን እናደርጋለን? ናው c1 is expressed as the radius 3 in bracket cos of 5 pi over 4 plus I yes sin 5 pi over 4 ፖላር ኮኦርዲኔቲንግ ፎርሙን አፕላይ አደረኩኝ ማለት ነው። ከዛ አሁን ምን ማድረግ አለብን? ዊ ሪሜምበር ዛት 5 pi over 4 ስንት ነው የሚለውን ደግሞ ማስታወስ አለብን። ስለዚህ እቺን ለማስታወስ ደግሞ ኤክስ ዋይ ኮኦርዲኔት ፕሌኑን ብንስል የተሻለ ነው። እስኪ እዚህ ጋር በደንብ እንዲታያችሁ ሌላ ማርከር በቀጥታ ቀይል አድርገውና እዚህ ጋር በደንብ እንደተረዱት ቀለል አድርጌ እዚህ ጋር ኤክስ ዋይ ኮኦርዲኔት ፕሌን ላስቀምጥ ነው። ኳድራቱ ኳድራት 3 እና ኳድራት 4። እሺ አሁን 5 ፓይ ኦቨር 4 ማለት ምን ማለት ነው? ፓይ ኦቨር 4 ሲደመር ፓይ ነው ይላል እዚህ ጋር በደንብ ይዩት። ስለዚህ አሁን ፓይ ማለት 180 ዲግሪ ስለሆነ ከየት እስከ የት ነው? ከዚች እስከዚች ስንት ነች? ፓይ ነች። ከዛ በኋላ አሁን ትርፍ ስንት አለ? ፓይ ኦቨር 4 45 ዲግሪ ማለት ነው። 45 ዲግሪ ማለት ደግሞ 90 ዲግሪ ሲካፈል ለሁለት እንደማለት ነው። እዚህ ጋር ይሆናል። አሁን ይሄ በደንብ በጣም ለመረዳት ስለሚያስቸግር ነው ስያማ ታያችሁ። እዚህ ጋር ፓይ አለኝ 180 ዲግሪ ማለት ነው። ሲደመር እዚህ ጋር ምን አለኝ? ፓይ ኦቨር 4። ስለዚህ ይሄኛው ሙሉ ፓይ ነው። ከዛ እዚህ ጋር እስከዚህ ያለች ደግሞ ፓይ ኦቨር 4 ናት 45 ዲግሪ ማለት ነው። ስለዚህ ስንት ይመጣል? 5 ፓይ ኦቨር 4 እስከዚህ ድረስ ማለት ነው። እዚህ ላይ አሁን ኳድራት 3 ላይ ሲሆን ኤክስ እና ዋይ ምን ይሆናል ነው የአንግል ስንሰራ
ኤክስ እና ዋይ ኮኦርዲኔቱ እዚህ ጋር ነው የመጣው። ስለዚህ ኤክስ እና ዋዩ ያ ማለት ኮዝ እና ሳይን ምንድን ነው? ኤክስ እና ዋይ እንዲሁም ተውትና ኤክስ እና ዋዩ ምንድን ነው? ይሄ ኮዝ እና ሳይን። ስለዚህ ኦል ስቱደንትስ ዊ ሪመምበር ዛት ታች ክላስ ላይ ስንማር ላወር ግሬድ ላይ ኦል ስቱደንትስ ቴክ ኬሚስትሪ እንል ነበረ። ኦል ስቱደንትስ ቴክ ኬሚስትሪ። እሺ እዚህ ጋር ኦል አለ፣ ከዛ ስቱደንትስ እሺ ቴክ ኬሚስትሪ። ኦል ስቱደንትስ ሁሉም እዚህ ጋር ኦል ነው፣ ከዛ እዚህ ጋር ስቱደንትስ ሳይን ማለት ነው። እዚህ ጋር ታን ስቱደንትስ ኦል ስቱደንትስ ቴክ ኬሚስትሪ። እዚህ ጋር ከታን ውጪ ሌሎቹ ስድስት ናቸው። ስድስቱ አይዴንቲቲ ትራይጎኖሜትሪክ ፋንክሽኖቹ ኔጌቲቭ ናቸው ማለት። ስለዚህ እዚህ ጋር ኮዝም ኔጌቲቭ ነው፣ ሳይንም ኔጌቲቭ ነው እያልኩ ነው። ስለዚህ ሳይን ቴታም ኔጌቲቭ ነው፣ ኮዝ ቴታም ኔጌቲቭ ነው። ስለዚህ ፓይ ኦቨር 4 ምን ሆነ ማለት ነው? እዚህ ጋር ኔጌቲቭ ሆነ ማለት ነው። ኦኬ ስለዚህ ግን ቫልዩ ግን ከማን ጋር እኩል ነው? ምክንያቱም ፓይ ኦቨር 4 ሲደመር ፓይ ስለሆነ ማግኒቲዩዱ ከማን ጋር ከ45 ዲግሪ ጋር እኩል ነው። ነገር ግን በሳይን ግን የተለያዩ ናቸው ማለት። እሺ አሁን በደንብ የተከታተለ ተማሪ ይገባዋል። ኮዝ ምን ሆነ? ኮዝ 5 ፓይ ኦቨር 4 ቫልዩ ሩት 2 ኦቨር 2 ቢሆን ግን ነገር ግን ኔጌቲቭ ሩት 2 ኦቨር 2 ነው ማለት ነው። ሲደመር እዚህ ጋር ሳይን 5 ፓይ ኦቨር 4 አሁን ምንድነው? ኔጌቲቭ ነው ማለት ነው። ኢን ብራኬት ማይነስ ሩት 2 ኦቨር 2 ሆነ ማለት ነው። እሺ c1 which is equal to 3 ሶሪ ምንድነው ይሄ ትንሽ እንትን ከነካው ንፋስ ከነካው አይዘም 3 ኢን ብራኬት እሺ ሩት ኔጌቲቭ ሩት 2 ኦቨር 2 ያ ማለት ኮዝ 5 ፓይ ኦቨር 4 ማለት ነው። ሲደመር ሲቀነስ ነው እዚህ ጋር ኔጌቲቭ ሩት 2 ኦቨር 2 ታይምስ አይ ይሆናል ማለት ነው። ሶ ነው አሁን በ3 አባዛው ይሄን አባዛው ማይነስ 3 ሩት 2 ኦቨር 2 ማይነስ 3 ሩት 2 ኦቨር 2 በአርቢትራሪ ነምበር አይ ግን ኢማጂነሪ ነምበር አይ ግን አለች ማለት ነው። ሶ ነው ዜርፎር ትሉና ዜርፎር ወርክ አውት ቢሆን ማለት ነው። ዜርፎር ዘ ስኩዌር ሩት ኦፍ ብላችሁ መጻፍ ትችላላችሁ። ዘ ስኩዌር ሩት ኦፍ ዘ ስኩዌር ሩት መጨረስ አለብኝ። ሩት ኦፍ ዜድ which is equal to 9ir ምን ትላላችሁ? ሲኖት which is equal to 3 ሩት 2 ኦቨር 2 ፕላስ 3 ሩት 2 ኦቨር 2 አይ ሁለቱም ፖዚቲቭ ማለት ነው። እንደገና ደግሞ c1 ደግሞ which is equal to ማይነስ 3 ሩት 2 ኦቨር 2 ማይነስ 3 ሩት 2 ኦቨር 2 አይ ይሆናል ማለት ነው። በጣም አሪፍ። አሁን ይሄን ጥያቄ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው።